አሜሪካ የኢትዮጵያን የባህር በር ጥያቄ በይፋ ደገፈች። ኢሳያስ አስደንጋጭ መርዶ ከነጩ ቤተ መንግስት ደረሳቸው። በቀይ ባህር ላይ ለቀጠናው ሰላም በጋራ እንሰራለን የአሜሪካው ጀነራል ለፊልድ ማርሻል ብርሃኑ ጁላ ማረጋገጫቸውን ሰጡ። በፕሬዝዳንት ትራምፕ የምትመራው ሀገር አሜሪካ የኢትዮጵያን የባህር በር ጥያቄ እንደምትደግፈው ያስታወቀች ሲሆን ኢትዮጵያ በቀይ ባህር ላይ ብትመጣ ለቀጠናው ሰላም የበለጠ ትሰራለች ብለን ስለምናምን ከኢትዮጵያ ጎን እንቆማለን ስትል በጀነራሏ አማካኝነት ገለጸች። ኢትዮጵያና አሜሪካን በአፍሪካ ቀንድ ሰላምና መረጋጋት ለማረጋገጥ በሚያስችሉ ጉዳዮች ላይ ውይይት ማድረጋቸው በተዘገበበት ጉዳይ ነው የአሜሪካው ጀነራል ይህንን ያሉት። የሀገረ አሜሪካ የአፍሪካ አዛዥ በሆኑት በጀነራል ዳግ ቪን አንደርሰን የተመራ ልዑካን ቡድን በኢትዮጵያ ተገኝቶ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጉ ተነግሯል። ሁለቱ ሀገራት በወታደራዊና በተለያዩ መስኮች ለበርካታ ዓመታት በትብብር ሲሰሩ መቆየታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ጸረ ሽብርተኝነትን በመዋጋት ረገድ ከፍተኛ ሚና ተጫውታለች በማለት አክለዋል። ኢትዮጵያ አልሸባብን ለማዳከም የሽብር ሴራውንም ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ለአሜሪካ አረጋግጠው ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ የባህር በር ጥያቄንም አስመልክቶ ለጀነራሉ አብራርተዋል። የሀገሪቱ ፍላጎት ሰላማዊ አገልግሎት ኢኮኖሚዋን ለመገንባት መሆኑን በመጥቀስ ከአሜሪካ ጋር ያለውን ወታደራዊ ግንኙነትም ተጠናክሮ እንደሚቀጥልም ለልዑካን ቡድኑ ማስረዳታቸው ተዘግቧል። የአሜሪካ የአፍሪካ አዛዥ የሆኑት ጀነራል ዳግ ቪን አንደርሰን በበኩላቸው ባደረጉት ንግግር ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለውን ሚና እናደንቃለን ያሉ ሲሆን ሽብርተኝነትን በጋራ የመዋጋት ስራችንም አጠናክረን እንቀጥላለን ብለዋል።